ማን ነው የሰጠክ? እሱን እዛ ይታሰረደ እዛ ገዳም ገብቴ ነው ጸበል ገብቴ ነው የተሰጠኝ? ቃጥላ ማርያም ማለት ነው። ወደ አራሳ እና እነሱ ናቸው የሚያስወጣው። ለበጥሰው ብትልም አትበጥስም ማለት እና ውሃ አይገባበትም፣ ምን ነገር አይነካውም። ከወሩ ሲሞላ እነሱ ሲፈታ ማጠራቀሚያ ቦታ ላይ ቁጭ ያለ ቦታ ሌላ ይታሰርልሃል። ሁሌ አንድ አይነት ምስል ነው። ሁሌ አንድ አይነት ምስል ነው የሚታሰርልህ። የተለየ ሲሆን አንድ አይነት ምስል ነው የሚታሰርልህ። አትወጣም ከዛ ቦታ ላይ። ግን ጸበሉ ስትገባ መስቀሎችን ታወልቃለህ፣ ሁሉም ነገር ይቀመጣል። ይሄን ግን አታወልቀውም። ሁሌ አይወጣም ከአንገት ውስጥ። ዛሬ እዚህ ቦታ በመውጣት እንዴት ምን ተሰማ? ማለትም እዚህ ቦታ በመምጣት እዛ ግቢ ውስጥ እያለሁ ወጥቼ ወዴት እሄዳለሁ ነበር። የሆነ ሰዓት ወደ ራሴ እመለሳለሁ፣ የሆነ ሰዓት እወጣለሁ። አሁን ከዚህ ግቢ ጠፍቼ ወዴት እሄዳለሁ? ወይ መኪና ይበላኛል ወይ የሆነ ነገር ሆናለሁ ብለው አሁን እዚህ ቦታ ራሴን በማግኘቴና እዚህ ቦታ እንዴት እንደገባሁ ማወቅ እንደሄደ ድንገት ነው መጥቶ የገባው። አላውቅም። በቃ ማንም ግባ አላለኝም አይደለ? ማንም ያለኝ የለም። እንዴት እንደገባሁ አላውቅም። እግዚአብሔር ስለሚወድ ነው ባይዘው አንተን ከዛ ቦታ አስቶ ወደዚህ ያመጣው እና አሁን ደህና ነኝ፣ እግዚአብሔር ይመስገን። አሁን ምንድነው የሚሰማ ውስጤ ሰላም ነው። በቃ ልጆቼ አይናፍቁኝም ነበር ያለ አሁን ይናፍቁኛል። በኢየሱስ አይዞህ በቃ ልጆች ሙሉ ሰው ነው። በቃ አሁን ቤተሰቤ ጋር ስልክ አውቃለሁ አልከኝ። ማስታወሰው ስልክ የለኝም፣ ግን አንድ የራሴ ስልክ ማስታወሰው አለ። ቤተሰብ ጋር ነው ያለው? አዎ ባለቤቴ ጋር ነው ያለው። ስትነግረኛለህ ልደውልላት 0940 0940 01 07 89 ሰለሞን አፋር ይላል። አንገትህ ላይ ያለውና በፈቃደኝነት እንዴት ነው? እዛው ይቀጥላል ወይስ ታወልቀዋለህ? ለምን ምንም አይሰራም። አንተ ወደ ብርሃን መጥተሃል፣ እሱ ደግሞ ጨለማ ነው። አንገትህ ላይ ያለው ምንም አይጠቅም። አንገቴን እንትን ቆርጣ ያወጡልሃል። አባ አሁን ልጆችን ማግኘት ወደ ልጆቹ መመለስ ትፈልጋለህ? በቃ አሁን ከዚህ ስንወጣ እኔ ጫማ ገዛላለሁ። እሺ ተባረክ። ከዚህ በኋላ አትሄድም። እኔ ጫማ ገዛላለሁ። አስፈላጊ ከሆነ ደግሞ ወደ ልጆች ድረስ የሚያደርስንን ትራንስፖርት እንሰጣለን። እሺ አይዞህ። የት ነው ያሉ ልጆች? ወደ አዋሽ አርባ እነሱ መጥቶ አላዩ። ማንም መጥቶ አንድ አብሮ የሚሰራ የስራ ባልደረባ የነበረ 10 አለቃ የሚባል እሱ ነው መጥቶ አንድ ቀን አየ። ከዛ በኋላ ማንም መጥቶ አያውቅም። ጀምር ከቤተሰብ ጋር ማያገናኙ በአካውንት ነው የሚላላኩት ብር ከቄሶቹ ጋር ማለት ነው። ከቄሶቹ ጋር በአካውንት የሚላላኩት ለአንተ ምንም የሚደርስ ነገር የለም። አንተ ከቀን እስከ ቀን ታስረህ ነው ቁጭ የምትለው። በቃ ያ የስራ ባልደረባይን ስልክ ቁጥር አታስታውስም? እሱ ነው አላስታውስም። እዛ ነው የወጣሁት ማስታወሻ ማለት በራስህ ፈቃደኝነት ነው አይደል? በራስህ በፈቃደኝነት ማለት ጌታ ይባርክ። የእጅህንም ቁርጥ ያዝልኝ ነው። እሺ በኋላ ነፃ ሆናል። ጌታ ደርሶልሃል። ምን ከቶት ነው እዚህ ውስጥ ግን እኔ የማይገባኝ ማለት ነው። በጣም መጽሐፍ ሰዋለች እዚህ ውስጥ ቲክቶክ ላይ ለቀቁት። እዚያው አይደለም ቲክቶክ ላይ ሀገር እንወጣለን። ወደ ቤተሰቡም የሄዱበትን መንገድ እኔ ምን ይሄን ነገር ፊት እስኪ ምንድነው እንትን ነው የሌክን ስራ ነው እንዴው እስኪ እኮ እሱን እኮ ነው የምልህ። እኔ እኮ ምን እንዳለው እስኪ ምን አድርጎ ነው ሰውን እንደዚህ የሚተበትቡት? በሙላችሁ በምላጩ ቁረጥና እስኪ የሰውን ጤንነት ትውልዱ እኮ ተተብትቦ ነው ያለው። እጅህን እንዳትቆርጥ በዚህ ተብትቦ እኮ ነው አጋንንት ያስቀምጡት። ይሄኔ ወረቀት እኮ ነው ጽፎ የሚያስቀምጡት። እስኪ ቀስ አድርገህ ሁሉንም አትቅደደው። ጫፍ ውስጥ ያለውን ለማየት ነው። ይኸውልህ እንግዲህ
ምን አለ እዚህ ውስጥ አሁን ቆይ የተደገመ ድግምት እንትን ነው። ቆይ ምን የተጻፈውን ነገር እስኪ ለማየት እኮ ነው። በንባብ የሚደገም ድግምት ነው። በአማርኛ አይደለ ተጻፈው? ይሄ አማርኛ ነው። ሲጥ ይላል። ሲጥ እኮ እሱን ለማየት የረጨ ሄሎ አትቅድ ቆይ እንዳለ አሃ ታይዛ ነው የልቡን ሐሳብ እስኪ ይፈጽምለታል። ሚካኤልና ገብርኤል ይሄ በእንትን ያለ ሰባው ይሄን ያነበው ይደግማል። ይሄ እኮ ድግምት ነው። በሌሊት የተነሱ እንትን ይሉታል። እግዚአብሔር ወልድ ለአባታችን ቃል ኪዳን ገብቶ ወደ ላይ ነው ወደ ታች እኮ ነው ጻፉት። ነገር ነው እግዚአብሔር ወልድ ነው እንደሚገባው እነሱ አሁን ይሄ ወረቀት ነው። ቆይ ቃል ኪዳን ገብቶ ለማህተሙ ነገር ስፒሪት ነው። ደግሞ እስቲ ለአምላክ ቆይነ ጽባህ መሰርክ ሰላም ለከ ርጓኤል መጋቢ ብርሃናትና እዚሁ አቃጥል ተዋል አቃጥል የእንደሆነ ማተም ግን ከዚህ በኋላ ወደ ኋላ ተመለስ። ቸርች አጥበት ይላል። ጸሎት አድርግ። ከዛም አንተን የሚይዝብ ነገር ምንም ነገር ያለፈው ታሪክ ነው የምትረሳ። ወደፊት ደግሞ መጽሐፍ ቅዱስ አንብብ፣ ጸሎት አድርግ፣ ቸርች ግባ። እንደዚህ ከሆንክ ቁጥር ሙሉ ለሙሉ ጤነኛ ነው የምትሆኑ። እንደውም ጨለማ ውስጥ ያሉትን አንተ ወደ ብርሃን ታወጣለህ። እንደዚህ ያለ ጸሎት ውስጥ ስትገባ ማለት ነው። የምታውቃቸው ክርስቲያኖች አሉ። አሁን አንተ ከስራ ስትመጣ ወደ አሁን ጸበል ስትመጣ ከስራ ነው ወይስ ከቤት ነው? ስራው ብዙ አላውቅም።